ሞዴሬት እንዳረግ ተመድቤ ነበር ሆኖም ሰሞኑን አንዳንድ የፌስቡክ ቀልደኞች እንደሚሉት በመንግስት ላይ ባለፈው አራት አመታት ለፈጸምኩት ኃጢያት አላህን ይቅርታ ለመጠየቅ ወደ መካ ሄጄ ነበር ያው ኃጢያቴን ታጥቤ ጉንፋን ስለመጣው በጣም አሞኝ ነበር ተኝቼ ነው ያልኩት ዛሬ ጧት ነው ኤርፖርት የመጣሁት እንደደረስኩ አልቻልኩምና እጅ መስጠት ነበረብኝ ሁለት ወንድሞቼ አቶ አበራና ዶክተር ብርሃኑ በጥሩ መልኩ እንደመሩት ተስፋ አደርጋለሁ ግን ይሄ ውይይት ለመጀመሪያ ያህል ነው ለአፒታይዘር እንጂ ገና አልገባንበት ትንሽ ለመጀመሪያ ያህል ነው ወደፊት በስፋት የምንገባበት ይሆናል ለፖለቲካል ፓርቲዎቹ ለመሳተፍ የመጣችሁት በጣም እናመሰግናለን ሎክ ጧት በአፋን ኦሮሞ ተብየው ነበር የባለፉት አመታት ለውጦች የለውጡ መቋጫ ምንለው በሶሻል ሙቭመንት በህዝባዊ እንቅስቃሴ የመጣ ነው ያም አንድ ወንድሜ ገድም እንዳለው በመንግስት አፈና የተደራጀ የፖለቲካ እንቅስቃሴ ፖለቲካል ፓርቲ ፖለቲካል ክላሱ በመንግስት እርምጃ እንዲሁም በራሱም ድክመት ስለተሽመደመደ የነበረው አማራጭ ሲቪክ ወረድ ብሎ በሲቪክ ሶሳይቲ ውስጥ የሶሻል ሙቭመንት ኢንጂነር በማድረግ ለውጥ እንዲመጣ ማድረግ ነበር ሶሻል ሙቭመንቶች ለውጥ ማምጣት እንደሚችሉ በቲዮሪ የሚታያል በተጨባጭም በኢትዮጵያ ውስጥ ታይቷል ግን በጣም ማስጠንቀቅ መፈልገው የፌስቡከሮች እና ኤሊያስ እና ጓደኞቼን ተሾመ እኛ አክቲቪስቶች ሶሻል ሙቭመንቶች ለውጥ እናመጣለን እንጂ መንግስት አንገነባም መንግስት መገንባት ማለት ኮንትራክቹዋል አግሪመንት ነው ፖለቲካል ኮንትራክት ማለት ነው የሩል ኦፍ ዘ ጌም ሮድ ማፕ ላይ መስማማት ማለት ነው ይሄ የፖለቲካል ክላሱ ስራ ነው እና የፖለቲካል ክላሱን ኢምፓወር የማድረግ ፖለቲካል ክላሱን ፕሬዠር የማድረግ ስራ መስራት ያስፈልጋል ስለዚህ የፖለቲካል ፓርቲዎች ኳሷን እንደምንም አንደባለን በሶሻል ሚዲያም በሶሻል ሙቭመንትም በግራስሩት አክቲቪዝምም በተለያየ ለውጥ በውስጥ ያሉት የለውጥ ኃይሎችም አንከባለው ኳሷን ለፖለቲካል ክላሱ አስረክበዋል ኳሷ አሁን በእናንተ እጅ ነች እና እቺን ኳስ ወይ ገደል መክተት ወይ በራሳችሁ ላይ ጎል ማስገባት ወይ ደግሞ ለሀገራችን እና ለህዝባችን የሚያሻግር ፖለቲካ ለማምጣት የናንተ ድርሻ ነው ይሄን ለማድረግ ደግሞ መወያየት መደራደር በጣም አስፈላጊ ነው በተለይ ደግሞ ገዢው ፓርቲ ከፍተኛ ኃላፊነት አለው በገዢው ፓርቲ ውስጥ ዛሬ ገዢ ፓርቲ ማለትም አንችልም ዛሬ የሪፎርም አመራር ነው ያለው የለውጥ አመራር ነው ያለው ይሄ የለውጥ አመራር ጠቅላይ ሚኒስትሩ ደጋግመው እንዳሉት ትልቁ ኃላፊነቱ ይቺን ሀገር ከነበረችበት አምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት ማሻገር ነው ይሄም ማለት ነፃ ገለልተኛና ተፎካካሪነት የሚታይበት ምርጫ እንዲካሄድ ማድረግ መቻል ነው ይህን ለማድረግ ደግሞ እንዲህ አይነት ውይይቶችን ማዘጋጀትና መሳተፍ ግዴታ ነው ወንድሞቼ እና እህቶቼ እኔ ፖለቲካል ሳይንስ ነው ያጠናሁት የምማጸናችሁ ነገር ዛሬ ያለው ውጪ ያለው ነፃነት ዲሞክራሲ መሰረት የለውም ገና አልተበጀለትም መስመር አልተበጀለትም ገና ፋውንዴሽን የለውም ገና አምባገነናዊ ስርዓትን አፈረስን እንጂ ዲሞክራሲ ስርዓትን አልገነባንም ገና ዲሞክራሲ ስርዓትን እንድንገነባ ከተፈለገ ቁጭ ብሎ መወያየት ያስፈልጋል ጠቅላይ ሚኒስትሩም ሆኑ አመራሩ የፖለቲካ ምህዳሩን በማስፋት በውጪ የነበሩ ወንድሞቻችን ፖለቲካ አመራሮችን ወደ ሀገር ማስገባቱ በጣም ትልቅ እርምጃ ነው ሆኖም ግን ወደ ሀገር አስገብተዋቸው ዝም ማለቱ በቂ አይደለም ደጋግሜ እንዳልኩት በኢትዮጵያ ፕሪሚየር ሊግ 20 ስንት ናቸው 18 ይሁኑ 20 ምናምን ኳስ ብዙም አላይም እኔ ተጫዋች ክለቦች አሉ እነዚህን ክለቦች ድሮ ያው አንድን ፓርቲ ከያዴጋ አንድን ክለብ ከያዴጋ ጋር በናወዳደረው ብቻውን ሲጫወትባት ነበር ቲፎዞም የራሱ ብቻ ነበር የሚገባው ዳኛውም የራሱ ብቻ ነበር አሁን ከፍቶ ሁሉም ፓርቲዎች ሁሉም ክለቦች ሜዳ ውስጥ እንዲገቡ ተደርጓል ኢማጂን 24 ክለቦችን እዚህ ስታዲየም ውስጥ ከተሃቸው ሁሉም ቲፎዞ ከየቦታው ገብቶ ያለ ዳኛ ያለ ህግ ያለ መስመር ተጫወቱ ብትላቸው እያንዳንዱ እግሩን እየተቆርማመጠ ነው የሚኖራት ስለዚህ ያዴግም ተቃዋሚውም ሲሪየስሊ ቁጭ ብላችሁ ሮድ ማፑ ላይ በምን አይነት ሂደት ነው ወደ ነፃ ገለልተኛና ተፎካካሪ ምርጫ ምን ይሻገረው የምርጫ ቦርድ ህግጋትን አስተዳደርን መቼ ነው የምንለውጠው የሚለውን እንዴት ነው የምንለውጠው ማለት መዋየት አለባችሁ እኔ ለማጸናችሁ አጌን ከዚህ በፊት ስምላቸውን ነገሮች ያላዳመጠው ያዴግ የደረሰበትን አይታችኋል አሁንም አንድ ነገር በርግጠኛ ልንገራችሁ
ቶሎ በፍጥነት ተወያይታችሁ በተለይ በምርጫ ህግና በምርጫ ቀነገደብ በምርጫ አስተዳደር ላይ በሚቀጥሉ ሳምንታት ውስጥ ካልተስማማችሁ ተባልታችሁ ሀገር ልታባሉ ነው ተባልታችሁ ይሄ ሁሉ ወጣት ያለቀለትን ድል እንደገና ይሄን ወጣት ልታጫፋጭፉት ነው it is essential ምርጫ imagine በ9 ወር ውስጥ ምርጫ አለ ኢትዮጵያ ውስጥ የሎካል ምርጫ በየቀበሌው እስቲ ለምርጫ ተዘጋጅተናል የምትሉ ፓርቲዎች ይጃውጡ I don't think ይሄ እንኳን የተዘጋጀ አይመስለኝም ይሄ ምርጫ ተሰሩታላችሁ ወይስ ታቆዩታላችሁ ባለፈው ፓርላማው ክራይሲስ ብሎ በልክ ኮሮጆ እንደሚሰርቁት አሳለፉት የሚቀጥለውን እንዴት ሊያደርጉት ነው ካሳለፋችሁትም ተወያይታችሁ ማሳለፍ መቻል አለባችሁ እና ይሄ በጣም የሚያሳስበኝና ትረስሚ ሌት ተቀን ነው ስለዚህ ማስበው በጣም ከሚያስጨንቁኝ ጉዳዮች አንዱ ነው እኛ እንደ ወይመን ባለፉት አመታት ውስጥ የትግሉ ድምጽ ሆነን ቀጥለናል አሁን ደግሞ የትግሉ ፍሬዎችን በመሰብሰብና እዚህ ሀገር ውስጥ ከነ ግርማሜ ነዋይ ጀምሮ የሀገራችን ወጣት የሀገራችን ምሁር ከፍተኛ ትግል አድርጓል ህዝባዊ ዲሞክራሲያዊ እና ለህዝብ የሚሰራ መንግስት እንዲመሰረት በየጊዜው የለውጦች መጥተው እነኛ ለውጦች ግን ተጨናግፈዋል ያ መጨናገፍ እንዳይመጣ ባለን ዕውቀት ባለን ሪሶርስ ባለን ሚዲያ በመጠቀም መድረጎችን በማዘጋጀት እስከ ዛሬ የተደረገውን ለውጥ ሰብሰብ አድርገን ወደ ዲሞክራሲ እንዲተላለፍ መድረጎችን ማዘጋጀት እንቀጥላለን የተቃዋሚ ፓርቲውም የመንግስት ፓርቲም ሲሪየስሊ ተጠቀሙበት ኢኒሺዬቲቭ ብቻ ነው ያደረግነው ሚዲያዎቹም በመንግስት ደረጃም ያሉ በግል ደረጃም ያሉ we are the fourth branch of government እኛ እነዚህ ፓርቲዎች ልክ አሁን ፓርቲዎቹና ህዝቡን አቀራርበን በደም እንደምናከራክረውና ፓርቲዎቹ የሚሸሹትን አይነት ጥያቄና ወርጅብኝ እንደምናወርደው ማዘጋጀት መቻል አለብን እኛ እንደው የምን ፓርትነርም ሆነን ማድረጉን እንቀጥልበታለን እንግዲህ አንድ ነገር በጣም ያኮራኛል አለ ኢትዮጵያ ውስጥ ቫይብራንት የሆነ ክሪቲካል ማስ ተፈጥሯል እዚሁ ዛሬ መሰማቸው ጥያቄዎች ከፌስቡክ ብሎገሮቹ ከድሬዳዋ ከአዋሳ ከባህርዳር የመጡት ልጆች የምታደርጉት ነገር የህዝባችን ንቃተ ህሊና ክሪቲካል ማሱ ሶሊድ እየሆነ እንደመጣ ነው የሚመጡት ጥያቄዎች በጣም ቫሊድ የሆኑ ጠንካራ የሆኑ ጥያቄዎች ሐሳቦች እየሆኑ እንደመጡ ነው ማየው ኦብዘርቬሽን በየቦታም ያያየው ያለው ነገር ይሄ ነው እንግዲህ ለፖለቲካል ፓርቲዎች ብቻ ሳይሆን እናንተም ቻሌንጅ ምድረጉበት መድረክ በቅርብ እናዘጋጃለን ጣት ብቻ እየቀሰርን መሄድ ያው አምስት አንዷን ስቀስር አራት ወደ ራስ የሚመጣ ስለሆነ ለእናንተም ማዘጋጀት አለብን እንደ ወይመንም እንደ ሌላ ሚዲያም ለምሁራን ለአክቲቪስቶች እያዘጋጀን የኛ ሚናስ ምንድነው መሆን ያለበት አሁን ስርዓት ገፍተን ጥለናል ስርዓት መገንባት ላይ ደግሞ ያለብንን ኃላፊነት እንደ አክቲቪስት በምን መልኩ ነው መሄድ ያለብን እንደ ምሁራን ዕውቀት የማመንጨት ስራን ያንን ዕውቀት ደግሞ ለህዝብ ሊሆን በሚችል መልኩ በግብአትነት በማዘጋጀት ደረጃ ምንድነው ማድረግ የሚችለውን ሚለውን እናቀርባለን እዚህም በቅርብ እንድትከታተሉ እንጠብቃለን በአንዳንድ የተነሱ ሐሳቦች አሉ እንደ ሐሳብ ጥሩ ናቸው ለምንድነው ሁሉንም አጋብሳችሁ ያመጣችሁት ያለው አማራጭ እኔም ወደውን ጋብዬ የማልወደው መተው ብቻ ነበር ወይ ደግሞ ከስዩም ጋር ተወያይተን ማንወደው መተው ምንወደው መጥራት ነው ያ ደግሞ ሌላ መድሎ ነው የሚፈጥረው መድሎ ይቅር እዚህ ሀገር ጎበዝ በቃ ሌባው ምምጣ የተሰረቀበት ምምጣ አሸናፊ ምምጣ የተሸነፈው ምምጣ let's open up the marketplace of ideas marketplace-ን ኦፕን እናርገውና ሁሉም እኮ ማማ እንደሆነ እንተዋወቃለን አይደል እንዴ በደንብ ደግሞ እንተዋወቅ በደንብ እንተዋወቅ ስክሩቲናይዝ እየተደረገ እንዲሄድ እንከፍተዋለን እኛ ወደፊትም ኤክሰርሳይዝ ማናረገው ወይመን ውስጥ ሁሉም በነገራችን ላይ ብዙ ሰው ወያኔ ያለጣ ሲቀስር ነው ያለው እንደኛ አመለካከት ወያኔም የለውጡ አካል መሆን መቻል አለበት ህወሓትም ተጋብዟል ይውዛል አይምጣ እንጂ ተጋብዟል ሁሉም እዚህ ሀገር ውስጥ ሐሳብ አለኝ ለመረጥ ይችላል ህዝብ ይደግፈኛል የሚለው አንድም ሰው ካለው ወይመን ያቀርበዋል ምክንያቱም ማግለልና መድሎ መግደልና መገዳደል እንደሚያመጣ ለ50 ዓመት አይተነዋል ተገለን እናቃለን አሸባሪ ነበርኩ አምና አይደለም እንዴ ዛሬ ቁጭ ይሄ መድረክ ላይ ያለውት አምናኮ አብዛኛው እዚህ አካባቢ ያለ ህዝብ ሊሰቅለኝ የሚፈልግ ሊሆን ይችላል ለምን ልሰቀል ለምን ቁልፍ ለፊታችሁ ቁጭ ያልከራከርም ለምን አልወቀሰም እና እንደዛ አይነት እስቲ ሰፋን ያደረግነው እንድንሄድ እጠይቃለሁ ወደፊት በመናደርገው በፊንፊኔ ወይም በአዲስ አበባ ብቻ ሳይሆን በተለያዩ ክልሎችም እንዲያነ ውይይቶች ከሪጂናል ሚዲያዎችም ጋር ከተለያዩ ሲቪክ ማህበራት ጋር በአዋሳ በድሬዳዋ በአሶሳ በጅጅጋ
በመቀሌ በተለያዩ ከተሞች እንዲህ አይነት ውይይት ማድረግ እንፈልጋለን because ካልተወያየን ካልተከራከረን ሐሳብ ካላመነጨን ሐሳብ ካልተፋጨ ይችን የ110 ሚሊዮን ሀገር ወደፊት መሄድ አንችልም ያገርቷ በእም ብዬ ልጨርስ የፖለቲካ ተማሪ ስለሆንክ ነው አትበሉኝ አንድ ሀገር የፖለቲካ መዘውሩን የፖለቲካ ካልኩሌሽኑን ካላስተካከለ ምንም ነገር ሊስተካከለለት አይችልም ኢህአዴግ ምንም የማይካድ ነገር አለ ከፍተኛ የኢኮኖሚ እድገት መጥቷል እዚህ ሀገር ተጠቃሚው የተከተቂ ሰዎች ቢሆኑ ኢኮኖሚ ግሮዝ ደብል ዲጂትም አይደለም ግን እዚህ ሀገር ኢኮኖሚ ቢያንስ በ7 በ8% ላለፉት 10 አመታት ሲያድግ ነበር ይሄ የሚካድ አይደለም it is visible ፎቆች አሉ ፎቁ ስር ግን ሙልጭ ያለ ድሃን ያለው ይሄን ኢኮኖሚ ማስቀጠል ያልቻልንበትና አሁን ተከቷል ኢኮኖሚው ክራሽ እያደረገው ነው አሁን የፈለገውን ነገር ይበል ኢኮኖሚው ክራሽ እያደረገ ነው እኛ ብቻ አይደለም ኮትሪቫር ለ30 አመት 7% ፕላስ እያደገች ነው የሄደችው በየኤዥያን ታይገርስ ምትቀደም ሀገር ነበረች በ3 አመት የእርስ በርስ ጦርነት ዶጋ መዳወርቷ በአሁኑ ጊዜ የመጨረሻ ደረጃ ላይ ያለች ሀገር ነች እና እኛም ሀገር ውስጥ የፖለቲካል ካልኩሌሽናችንን በመናደርገው ሁሉን አቀፍ ኦል ኢንክሉሲቭ የሆነ ዳያሎግ እና ዲስኮርስ ሼፕ አድርገን የፖለቲካ ልዩነቶችን እያጠበብን በተለይ ደግሞ የፖለቲካ መጫወቻ ህጉን ሁሉም ባሳተፈ መልኩ ካላደረግን በስተቀር ውሃ ቀዳ ውሃ መለስ ነው የሚሆነው አንድ እርምጃ ወደፊት ሄደን ሁለት ወደ ኋላ እየሄድን አንዱ የገነባውን አንዱን እያፈረሰ መሄድ ውስጥ እንገባለን ለኛ ትውልድ ደግሞ ለዚህ ሊያበቃ ይገባል ስለዚህ ደጋግሜ ለፖለቲካል ፓርቲዎቹ የምለው ቁጭ በሉና አትሊስት ለምርጫ ተወያዩ ለውጥ አመጣን ሲያፍናችሁ የነበረውን ስርዓት ህዝቡ ገለባበጠው ምርጫውን እንደው ቅርጫ ይቺን ሀገር ቅርጫ እንደምታረጉት እንኳን እንዴት አትስማሙም እንዴት እስካሁን ትቆያላችሁ ስርዓቱ ላይ ጫና አድርጉ ተቃዋሚዎች ራት ብቻ ተጋብዛችሁ ፎቶ ተነስታችሁ አትውጡ ፕሬሸር ተገባመን እና እኛ በበኩላችን እኔ ቃል ምገባው ሁሉም ነገር ኦኤምኤን አንዋሻችሁም ኦኤምኤን የኦሮሞ ህዝብ ድምጽ ነው ነገር ግን የኦሮሞ ህዝብ ድምጽ እየጮኸ የሌላው ህዝብ ድምጽ ከተዘጋ ብቻውን እንደማቀራራት ነው እኔ ብቻዬን ጫካው ሲሄጄ ብዛፍን ሰው ካልሰማኝ is useless የኦሮሞ ህዝብ መብት ተከብሮ የሌላው ህዝብ መብት ካልተከበረ ውሸት ነው መብት የለም የኦሮሚያ የለማች ሌላው ክልል ሊደማ አይችልም ፈጽሞ ኦሮሚያ ብቻውን ልትለማ አትችልም ስለዚህ ኦኤምኤን ሲሪየስ የሆነ ስትራቴጂክ ዲሲዥን አድርገናል ይሄም ወደ ማሐከል በመምጣት ሚዲየም ግራውንድ በመያዝ የኦሮሞንም የኢትዮጵያንም ህዝብ በሚጠቅም መልኩ ሁሉንም ሐሳቦች የሚያሳትፍ መድረኮችን ፕሮግራሞችን ፓናሎችን የማዘጋጀት ስራ ለመስራት በዚህ ላይ ተወያይተናል ይሄንንም ደግሞ እንዲመሩልን ዶክተር ብርሃኑ ኦላናን ለረጅም ጊዜ ፕሮፌሽናል የሆነ በአካዳሚክሱም በስራ ውስጥም ከፍተኛ ሚናና ልምድ ያላቸውን የኦኤምኤንም መስራች ኤዲተር የነበሩትን መልሰናምተናል እሳቸውም እዚህ ነው ያሉት ከኔ ጋር ሲጨቃጨቁ ነው ጸጉራቸው ወደ ኋላ ይገፋው በነገራችን እና ታዋወቋቸው ጉዳይ ሲኖራቸው እሳቸውንም አብዛኞቹም ጋዜጠኞች እዚህ ነው ያሉት ኮንታክት አድርጓቸው እኔም ጉንፋን ሲለቀኝና ዙረቴ ትንሽ ጋብ ሲል ተመልሼ ገብቻለሁ በነገራችን ላይ እዚሁ ሀገር ነው የምኖረው በፈለጋችሁት ጊዜ እኔንም ማግኘት ትችላላችሁ አመሰግናለሁ